እውነት መማር ጥቅም የለውም? በየማህበራዊ ትስስር ገጾች የሚነሱ የሚጣሉ ሐሳቦች፣ የሚደነቁ ጉዳዮች መካከል ትምህርትን የሚያጣጥሉና የሚያዋድቁ ሐሳቦች እየበዙ መምጣታቸውን አስተውለናል። አበጀህ አበጀሽ ከሚያሰኙ ጉዳዮች መካከል አብዛኞቹ ትምህርት ለምኔ ከሆነ ሰነባብቷል። በየአካባቢያችን ከምናስተውላቸው ወላጆችና ልጆች መካከል ስለ ትምህርት ያለው አመለካከት ሚዛኑን ከመሳቱም በላይ ትምህርት ከንቱ ድካም ነው የሚል አመለካከት ተሰራጭቷል። አማራጭ መንገድ አለ፣ ዋናው በምንም መንገድ ይሁን በልጦ መገኘት ነው፣ የት ሊደረስ የሚሉና መሰል አስተሳሰቦች በአለፍ ገደም ማስተዋል ከጀመርን ሰነባብተናል። እናም እንጠይቃለን፣ በእውነት መማር ጥቅም የለውም? የመማር ዓላማው ምንድን ነው? በዓለም ላይ ወንጀልን በስፋት የሚፈጽሙት የተማሩ ናቸው ወይስ ያልተማሩ? በ2021 ኢንስቲትዩት ፎር ሴኩሪቲ ስታዲስ ወይም IAS ባሳተመው ጥናት መሰረት 92.7% ገደማ ከባድ ወንጀሎችን የሚፈጽሙት ዩኒቨርሲቲን ባልቀመሱ ግለሰቦች ሲሆን 6.5% ብቻ ወንጀሎች የሚፈጸሙት ደግሞ ዲግሪ ባላቸውና በተማሩ ሰዎች ነው። አስተውሉ፣ ከ0.8 በታች ወንጀሎች የሚፈጸሙት ደግሞ ማስተርስና ከዚያ በላይ ባላቸው ግለሰቦች የሚፈጸሙ መሆናቸውን ጥናቱ ያመለክታል። እዚህ ጋር አንድ አስፈላጊ ጥያቄ እናንሳ። ቢሊዮነሮች የተማሩ ናቸው ወይስ ያልተማሩ? በዓለማችን ላይ ካሉ ቢሊዮነሮች መካከል 71% የሚሆኑት ከዩኒቨርሲቲ ዲግሪ እስከ PhD የጨረሱ ጎበዝ ተማሪዎች ናቸው። እንደ ቢል ጌት ወይም ማርክ ዙከንበርግ አይነት በጣም ጥቂት ባለሀብቶች በእርግጥ ከኮሌጅ ትምህርታቸውን አቁመዋል። ነገር ግን እነዚህ ግለሰቦች ትምህርታቸውን ያቆሙት ከሃርቫርድና ያሊ ያሉ ዓለም አቀፍና ታዋቂ ዩኒቨርሲቲዎች እንጂ ማትሪክ ወድቀው ከ10ኛ ክፍል አይደለም። ትምህርት ምን ያደርጋል የሚል ነጋዴ ሂሳቡን የሚያሰራው በተማረ አካውንታንት ነው። ቢከሰስ ተከራክሮ ንብረቱን የሚያስመልስለት የተማረ ጠበቃ ነው። እንዲሁ ቢታመም የሚያክመው የተማረ ዶክተር ነው። ህንጻው በተማረ ኢንጂነር ነው የሚገነባው። ድሮ የተማረ ወድቆ አይወድቅም የሚል ሀገራዊ ብሂል ነበር። እውነታው እሱ ነው። ዓለም በፍጥነት እየተለዋወጠች ባለችበትና አንዱን በቅጡ ሳንረዳው ሌላ እየተከተለ እጃችንን ባፋችን የሚያስጭኑ ተአምራትን በየዕለቱ በምናከናውንበት በሰው ሰራሽ ወይም በAI ዘመን ከእውቀት መፋታት ወደ ድንጋይ ዘመን ይመልሰን ይሆናል እንጂ አንዳችም ትርፍ አይኖረውም። እናም እንላለን፣ በትምህርት ዘርፍ ተዋናዮች የሆንን በሙሉ ወላጆችን ጨምሮ ልጆቻችሁ ከኖሩበት ይልቅ ገና የሚኖሩት ረጅም ዕድሜ ያላቸው ታዳጊዎች በመሆናቸው ጠንክሮ መማርን፣ የትምህርትን ዋጋ በቅጡ ማስረዳትን፣ በቂ ዕውቀት ልጆቻችሁ ይዘው እንዲያድጉ በማገዝ ላይ እጃችሁ እንዳይዝል፣ አይምሯችሁ እንዳይዘናጋ። መማር የት አባቱ የሚለው ብሂል ከአንድ ሰሞን ጆሮ አደንቋሪ ፕሮፓጋንዳነት ያለፈ ወንዝ የሚያሻግር እውነትን እንደማይኖረው በዘመን ተፈትኖ ተረጋግጧል። በመሆኑም እውነታው ምንጊዜም መሃይምነት ጠላት፣ ድንቁርና፣ በጨለማ መኖር መሆኑ ነው። እናንተስ ምን ትላላችሁ? መማር በእውነት ጥቅም የለውም? አስተያየት ስጡበት፣ ከልጆቻችሁ ጋርም ምከሩበት።